ሰላም እንዴት ናችሁ? ዛሬ እንግዲህ የቴሌግራም አካውንታችንን እንዴት አድርገን ሴኪዩር ማድረግ መቻል አለብን የሚለው እናያለን። እንግዲህ የቴሌግራም አካውንት ብዙ ጊዜ ይሰረቃል፣ ሀክ ይደረጋል። በእናንተ አካውንት የተለያዩ ሰዎች ገብተው እናንተን መስለው ማለት ነው ቻናላችሁን ሊሆን ይችላል ሌላ አውዲያንስ ይረብሻሉ ማለት ነው። እሱ እንዴት አድርገን ሴኪዩር እናደርጋለን የሚለው እናያለን። በመጀመሪያ ቴሌግራማችንን ከከፈትን በኋላ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ፕራይቬሲ ኤንድ ሴኪዩሪቲ የሚል አለ። እዛ ላይ እሱን ክሊክ እናደርግና የመጀመሪያው እንግዲህ ምንድነው ቱ ስቴፕ ቬሪፊኬሽን ኦን ማድረግ መቻል አለብን ማለት ነው። የአብዛኞቻችን ኦፍ ነው። ይህን ኦን ካደረግን መከላከል እንችላለን ማለት ነው። ኦፍ ይላል። አሁን እዚህ ላይ እንደምታዩት በስልካችሁም ተመሳሳይ ነው። ሴቲንግ ላይ ከገባን በኋላ ፕራይቬሲ ኤንድ ሴኪዩሪቲ ላይ ቱ ስቴፕ ቬሪፊኬሽን እችኛዋ ኦፍ ከሆነች እናንተ እሱን ክሊክ እናደርግና ፓስወርድ እናስገባለን ማለት ነው። እንደምታዩት ቱ ስቴፕ ቬሪፊኬሽን ፕሮቴክት ዩር ቴሌግራም አካውንት ዊዝ አን አዲሽናል ፓስወርድ ይለናል። እሱን እናስገባለን ማለት ነው። እንግዲህ መጀመሪያ ምናደርገው ነው ክሬት ፓስወርድ እንለዋለን። ፓስወርድ እንድናስገባ ይጠይቀናል ማለት ነው። ይሄ ፓስወርድ እዚጋ ላይ እንደምታዩት ዚስ ፓስወርድ ዊል ቢ አስክድ ዌን ዩ ሎግ ኢን ኦን ኤ ኒው ዲቫይስ ኢን አዲሽን ቱ ዘ ኮድ ዩ ጌት ቪያ ኤስኤምኤስ ይላል። ሎጊን ባልን ቁጥር ይሄን ፓስወርድ እንጠይቃለን ማለት ነው። ሀክ የሚያደርጉትም ሰዎች እንግዲህ ፓስወርድ ካለው እናንተ ይሄኛውን ኦን ካደረጋችሁ በቀላሉ ይሄን ፓስወርዱ ስለማያውቁት ሎጊን ማለት አይችሉም ማለት ነው። ስለዚህ እኛ አሁን አዲስ ፓስወርድ እናስገባለን። እኔ ላስገባ። እዚህ ጋር ላይ ማትረሱት ፓስወርድ መሆን መቻል አለበት የምናስገባው ፓስወርድ ማለት ነው። ስለዚህ ፓስወርድ ማስገባት አለብኝ ማለት ነው። ላስገባ። ስለዚህ አስገብቻለሁ። ሪኢንተር ኒው ፓስወርድ ይለኛል። እሱንም ላስገባ። ስለዚህ አስገብቻለሁኝ። ከዛ በኋላ ኮንቲኒው እላለሁኝ። አድ ፓስወርድ ሂንት ነው የሚለኝ። ሂንት ነው፣ እሱን ስኪፕ በሉት፣ ላያስፈልግ ይችላል። ከዛ ምንድነው እንደምታዩት አድ ሪከቨሪ ኢሜይል ነው እያለኛለሁ። ፕሌስ ኢንተር ዩር ኒው ሪከቨሪ ኢሜይል ኢት ኢዝ ኦንሊ ዌይ ቱ ሪከቨር የፎርጎተን ፓስወርድ። ሪከቨሪ ኢሜይላችሁ ፓስወርዳችሁን ከረሳችሁ ሪከቨር ለማድረግ ስለሚያገለግል እሱንም ማስገባት ትችላላችሁ። ኦር ደግሞ ስኪፕ ማለት ትችላላችሁ ማለት ነው። ስለዚህ እኔ አሁን ላስገባ። ስለዚህ ጂሜል አስገብቻለሁ። እኔ ያው ኢሜል ላይ የጂሜል አካውንቴን አስገብቻለሁ። እናንተም ይሄን ብታስገቡት አሪፍ ነው፣ ቢኮዝ ፓስወርድ ከረሳን አስቸጋሪ ስለሚሆን ማለት ነው። ስለዚህ ሴቭ ኤንድ ፊኒሽ ልበለው። ኮንፊርም ዩር ሪከቨሪ ኢሜል እያለኝ ነው። ኮድ ልኳል። ኮንፊርሜሽን ኮድ ስንትቱ ወደ ጂሜል አካውንቴ ኮንፊርሜሽን ኮድ ስለላከ እሱን ልምጣና ጂሜል ላይ ኦኬ ባስገባሁት አካውንት ማለት ነው ኢሜይል ይልካሉ ወዳው ኮድ ማለት ነው ቸክ ለማድረግ። እሱን ኮድ ኮፒ አድርገን ወደ ኦኬ ልከዋል። ኦልሬዲ እንደምታዩት ቴሌግራም ኮድ ብሎ ልኮልኛል። እሱን ኮድ ኮፒ ያደርጋለሁኝ። ከዛ በኋላ እዚህ ጋር መጣና ይችን ፔስት አደርጋለሁ ማለት ነው። ስለዚህ እንደምታዩት አልፏል ማለት ነው። ዩ ሃቭ ቱ ስቴፕ ቬሪፊኬሽን ኢኔብልድ እያለኝ ነው። ዩር አካውንት ኢዝ ፕሮቴክትድ ዊዝ አን አዲሽናል ፓስወርድ እያለኝ ነው ማለት ነው። በዚህ መልኩ ኦን ማድረግ መቻል አለብን ማለት ነው። አሁን እንግዲህ
ሪከቨሪ ኢሜሉን መቀየር ትችላላችሁ። እዚሁ ላይ እንደምታዩት ኦፕሽናል ነው። ሶ እስኪ ድጋሚ ተመልሰን እናየው። ሴቲንግ ላይ ገብተን ፕራይቬሲ ኤንድ ሴኪሪቲ ላይ እንደምታዩት ስቴፕ ቬሪፊኬሽን ኦን ሆኗል ማለት ነው። ሶ በዚህ መልኩ ይህንን ኦን በማድረግ አካውንታችንን መጠበቅ እንችላለን። ሌላው ምንድነው በስልክ ስንገባ ደግሞ ሴቲንግ ላይ ዲቫይስ የሚል አለ። ዲቫይስ ላይ ከገባን በኋላ ማለት ነው በስልካችን እዚያ ላይ ዲቫይሶች ሎጊን የተባሉ ዲቫይሶችን ያሳያችኋል። ሶ ገብተን እሱ ቦታ ላይ የኛ ያልሆነ ካለ ሎጊን ያላልንበት ማታውቁት ዲቫይስ ካለ ለምሳሌ ኮምፒውተር ላይ ሊሆን ይችላል፣ ሌላ ቦታ ላይ ልትጠቀሙ ትችላላችሁ። ቴሌግራማችሁን ሊስት አድርጎ ያሳያችኋል እና ማታውቁት ዲቫይስ ካለ ተርሚኔት የሚላለ እሱን ተርሚኔት ኦል ሴሽን አዘር ሴሽን የሚላለ እሱን ማጥፋት ትችላላችሁ። እያንዳንዱ ዲቫይስ ክሊክ እያደረጋችሁ ተርሚኔት ማድረግ ትችላላችሁ ማለት ነው። እሱን ሪሙቭ ማድረግ መቻል አለብን ሌላ ቦታ ላይ የማናውቀው ዲቫይስ ካለ ማለት ነው። ሶ በዚህ መልኩ አካውንታችንን ሴፍ ማድረግ መቻል አለብን። ሶ እንግዲህ መጀመሪያው ይሄን ነው አካውንታችንን የምንጠብቅበት ማለት ነው። ቱ ስቴፕ ቬሪፊኬሽን ኦን ማድረግ መቻል አለብን። ሌላው ምንድነው ፌክ የሆኑ ዌብሳይቶች አንዳንድ ቴሌግራም አካውንት ሎጊን እንድትሉ የሚጠይቋችሁ አሉ። በነዛ ነው የምትሰረቁት እና እሱን መጠንቀቅ መቻል አለብን ማለት ነው። እንግዲህ ሴኪዩር እንዴት ማድረግ እንዳለብን ካየን እንዴት አድርገን ቢሰረቅ አካውንታችን ሌላ ሰው የኛን አካውንት እየተጠቀመ ከሆነ ምንድነው ማድረግ ያለብን ወደሚለው ስንገባ ምንድነው የምናደርገው? አካውንት ከተሰረቀ ቀጥታ ቴሌግራም ሳፖርት ብለን ሰርች እናደርጋለን ጉግል ላይ ማለት ነው። ክሮም ላይ በስልካችሁ ቴሌግራም ሳፖርት ብላችሁ ሰርች ስታደርጉ መጀመሪያ ላይ ይሄ ይመጣላችኋል። ስለዚህ እሱን እቺ ሳፖርት የምትለው ቴሌግራም ሎጎ ያለበት እሱ ራሱ ይመጣላችኋል። እሱን ክሊክ እናደርጋለን። ከዛ በኋላ አካውንታችሁን ሌላ ሰው የተጠቀመው ከሆነ ቀጥታ እዚህ ላይ እንጽፋለን ማለት ነው። ዲስክራይብ ዩር ፕሮብሌም ይላል። ማይ አካውንት ኢዝ ስቶለን ትራይ ቱ ሄልፕ ሚ ብለን በእንግሊዝኛ እንጽፍላቸዋለን። ሪከቨር ለማድረግ ነው አካውንቴን ብለን እንጽፋለን እዚህ ጋር ላይ ችግሩን ማለት ነው። ሶ ሌላ ሰው እየተጠቀመው እንደሆነ እዚህ ጋር ላይ ፕሮብሌሙን እንጽፋለን። ከዛ በኋላ ፉል ሌጋል ነው የሚላል ሙሉ ስማችንን እናስገባለን ማለት ነው። እዚህ ላይ ቴሌግራም የምንጠቀምበትም ሙሉ ስም እናስገባለን። ኢሜል እናስገባለን። ኢሜላችሁን ታስገባላችሁ ያላችሁን ኢሜል። ከዛ በኋላ ስልክ ቁጥር እናስገባለን ማለት ነው። ስልክ ቁጥር አስገብተን ሰብሚት ነው የምንለው ፕሮብሌሙን በዚህ መልኩ ከጻፍን በኋላ ሰብሚት አድርገን ቢያንስ 24 ሰዓት ወር ምናምን ሊፈጅ ይችላል። ሪስፖንስ ሊያደርጉላችሁ ይችላሉ። ኦር ደግሞ አካውንታችሁን ወደ እናንተ ይመልሱታል ማለት ነው። ሶ አካውንታችን ሌላ ሰው እየተጠቀመው ከሆነ በዚህ መልኩ ቴሌግራም ሳፖርት ላይ ገብተን ፕሮብሌማችንን ሶልቭ እንዲደረግ ማድረግ እንችላለን ማለት ነው። ሶ እነዚህን ፎርሞች በትክክል ሞልተን ዲስክራይብ እናደርጋለን ፕሮብሌማችንን። ዘን እዚህ ጋር ያሉትን ኢንፎርሜሽኖች በመሙላት ሰብሚት አድርገን ዊዝን 24 ሃወር አካውንታችሁን ወደ ራሳችሁ ይመልሱላችኋል ማለት ነው። ስለዚህ ኢሜይላችሁን ቸክ ማድረግና ቴሌግራማችሁን ቸክ ማድረግ አለባችሁ ማለት ነው። ሶ እንግዲህ ቴሌግራም አካውንት ብዙ ጊዜ ስቶል ይደረጋል። በእናንተ አካውንት ስም ገብተው ማታውቁት ለጓደኛ ሊሆን ይችላል ቅርብ ዘመድ ምናምን ቻት ያደረጉ ገንዘብ ላክልኝ ምናምን አይነት ነገር የሚያደርጉ ሰዎች አሉና ሶ እሱን ነገር በዚህ መልኩ መጠበቅ እንችላለን። ሜቢ አካውንታችን ሀክ ተደርጎ ከሆነ ደግሞ በዚህ መልኩ ቴሌግራም ሳፖርት ላይ ፕሮብሌማችንን ሰብሚት በማድረግ ችግራችንን መፍታት እንችላለን ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ በሌላ ታይትል እስከምንገናኝ ሰላም ሁኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ።